4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ 4 ኪሎን እንደ ደመና የከበባት ዶፍ ዝናብ አስጨንቋታል። አሁን በአበሾች ሰዓት አቆጣጠር ከንጋቱ 11 ሰዓት ከ45 ነው። ይህ ከታሪክና ከተረከፍ ያለ የዘመን ጊዜና ክስተት ነው። ለዘመናት በተንኮልና ሴራ ችንካር በፖለቲካ ቀራኔው ላይ ተሰቅሎ የኖረው ሰሜናዊነትን፣ ሀበሻነትን ዳግም አንግቦ ጥላቻን ድል ነስቶ እኩይ የመለያየትን ዳር ድንበር በጣጥሶ ከአቡዳቢና ባኩ ጥፋት የታዘዘውን የእሳት መቅሰፍት ሊያጠፋ ተሰባስበዋል። አሁን በእያንዳንዱ ኢትዮጵያዊ ላይ ያለ ነፍስ ሁሉ የነጻነት ኮቴው የእግር ዳና መሰማት ጀምሯል። 4 ኪሎ የልብ ምቷ ጨምሯል። በባርነት ሸምቀቆ ተይዘው በኦህዴዳዊው ባርባሪካ አገዛዝ የታሰሩ ምንዱባን የጆሮአቸውን መሬት ላይ ደቅነው ከወደ ሰሜን እየመጣ ያለውን የእግር ዳና ኮቴ ከሩቅ እየሰሙ ነው። ድም ድም ወደ ሸገር ምድር እየመጡ ነው። በሰው ልብ ውስጥ ጮክ ብሎ እየተዘመረ ነው። አሁን ላይ እድሜ ለቁርጥ ቀን የአማራ ታጋይ ልጆች ይሁንና የአማራ ትግል አለች አለች ተብሎ የሚሸጥ የምን አለች ተራ ኩባያ አልሆነም አይደለምም። ይሁን እንጂ አማራነትን በብአዴናዊ ትራውማ የሚበይኑ በአድራሽ ፈረስነት የሚያነውሩ መሪዎቹን ትግሉን ለመሸጥ የተዋዋሉ የፖለቲካ ደላሎች አድርገው የሚያጠለሹ አማራ የሚለውን የነጻነት ስም ማሳ ላይ የባርነት እሾህ የሚተክሉ ዘመን ያበቀላቸው ጋሬጣዎች እንደ እንጉዳይ እዚህም እዛም ፈልተዋል። ምን ይደረግ? የእናት ሆድ ጅንጉርጉር አደል። ብኩርናቸውን በምስር ወጥ የለወጡ አይጠፉም። የወጡበትን ማህፀን የረገሙ ወንድሞቻቸውን ደማቸውን ያፈሰሱበትን ትግል ናቁ። ትግሉን የፈሩ ቶማሶች ሞልተዋል። ልብ አድርጉ። ምኒልክ፣ ቴዎድሮስ፣ ልጅ ኢያሱና ንጉሥ ተክለ ሃይማኖት ከበቀሉበት ማህፀን ላይ ባሪያ ሲያዋልዱ የሚያድሩ እንደ ዲዮጋን በጠራራ ፀሐይ ፋኖስ ይዘው ተጋላቢ ሲያስሱ የሚውሉ የፖለቲካው መናፍቃን ከሰሊጥ ጋር ስር ሰደዋል። የነ እህት አንሻ ሰኢድ እምባ ያበቀለውን ትግል እንደ ተራ ዕቃ በፌስታል ወረቀት ጠቅለው ይሸጣል የሚሉ ምንጫቸው አንድ የሆነ የአንድ ጅረት ልጆች መሸጥና መከራየትን ከነ አገኘው ተሻገር፣ መስገድና ጫማን መላስን ከነታማኝ በየነ በቲዮሪና በተግባር ያጠኑ የእቡይ አህመድ መንግስት ፈርሶ ያድርብናል ብለው ተኝተው ማደር ያቃታቸው ታማኝ ስታይሎች የዘመን ሽንፍላዎች በስተዋል። መሸጥ የለመደ በእናቱ ይዋዋላል እንዲሉ የእነርሱን የነተበ የኪራይ ስብዕና በአፋብን መሪዎች ላይ በአማራ ታጋዮች ላይ በመለጠፍ በእቡይ በሻሻ ፊት ሞገስ ለማግኘት እየደከሙ ነው። ጽምዶ በእንካ አምጣ ፖለቲካዊ ተፈጥሮ ላይ ተመሰረተ እንጂ የከክልል ከክልህ ጨዋታ አይደለም። አባይን ተሻግሮ እምቦጭ በመንቀልና ጣና ኬኛ በማለት ድራማ አይሰራም። ኢትዮጵያዊነት ሱስ ነው በማለት ማደንዘዣ ስሪንጃ አይወጋም። ለአማራ ኢትዮጵያዊነትን ለማስጠናት ግብዝ ብዕር ይዞ ሃሁና ኤቢሲዲ ሲያስቆጥር አይገኝም። ከመምህሩ በበለጠ ደቀ መዝሙሩን መምሰል አይተውንም። ያለውን ይሰጣል፣ የሌለውን ይወስዳል። ሁሉም ሰጪ፣ ሁሉም ተቀባይ ነው። ሁሉም ወሳጅ ነው። በተመረጡና በተመጠኑ የጋራ ትልሞች ላይ ግቦች ላይ እኩል በአንድነት ዙሪያ ይተባበራል፣ ያወራል፣ ይወስናል፣ ይተገብራል። የፋሽስቱን መንጋጋም ሰብሮ በእርሱ ጥርስ የተያዘችውን አገር በጡቻ ያስተፋል። በሆዴድ በሻሻን አሟሟት በማፋጠን ግብዓተ መሬቱን ለማቀላጠፍ ይሰራል። ኩርማን መሬትን የልዩነት ሽብልቅ አድርገው ለሆዴድ በሻሻ ተጨማሪ ዕድሜ ኦክሲጅን የሚሰጡ ማንኛውም ኃይላት ይመታሉ፣ ይደመሰሳሉ። ለበሻሻ መሰንበት እንዲሁም አንዲት ጡብ ያዋጡ ሁሉ ዋጋውን ያገኛል። ትግሉን አሳንሰው ኦህዴድንና ስርዓቱን የሚያዋልዱ ንሳናት በሙሉ ምላሳቸውና ልሳናቸው በወጉ ይታረማል። ልክ ይገባሉ፣ ዋጋቸው ይከፈላል። ይህን ቅዱስ ትግል ህብረትና ጭቃ የሚቀቡ እሪያዎች ሁሉ ከአገዛዙ ተለይቶ አይታዩ። ወደ 4 ኪሎ ቢደረገውን ጉዞ ለማዘየት ከመንገዳችን የሚቆመውን ሁሉ እያጸዳን እየጨፈለቅን እንጓዛለን። ሰይፋችን የተመዘዘው በበሻሻው ላይ ብቻ አይደለም፣ እርሱን ባዘሉት ወገቦችና አንኮኮ ባሉት አንገቶች ላይ ጭምር እንጂ። ወገቡም ይመታል፣ አንገቱም ተቆልምሞ ይሰበራል። 4 ነጥብ። የትም ይግባ ከፍትህ ከንጹሐን ሞት ተጠያቂነት አያመልጥም። ሐሜትና አሉባልታ ፖለቲካ የሚመስለው ከደረት ሱሪው ኪስ ውስጥ እየመጀረጠ ክፍፍል ሲዘራ በሚውል በዝናሽ ታያቸው ዳንቴል ጠላፊ የሚቆምና የሚናድ ብረት አልተገነባም። ለሚጮህ ውሻ ሁሉ ድንጋይ እየወረወረ ኢነርጂውን የሚጨርስ የትብብር ኃይል የጽምዶ አንድነት የለም። በአገዛዙ መቃብር ላይ ህልውና ይረጋገጣል ያለ ዝሆን በእሾህ አያነክስም። በተደጋጋሚ ፍልሚያዎች ሙቀቱ የተለካው ስርዓቱ የማድረግ አቅሙን የሚሰብር ታላቅ ትብብር ከወደ ሰሜን መነሳቱ አስበርግጎታል። ህወሓት በመላው የትግራይ ከተሞች እየዞረች ህዝብ በመሰብሰብና መድረክ በመፍጠር የግንዛቤ ማስጨበጫ እየሰጠች ትገኛለች ወይም ቆይታለች። የትግራይ ህዝብ ህልውናው በሆዴድ ብልጽግና መቃብር ላይ እንደሚረጋገጥ ከህዝቡ ጋር መግባባት ላይ ደርሳለች።
የኮንፈረንሱ ማጠቃለያ መርሃ ግብርም በትላንትናው ዕለት በመቀሌ ተደርጓል። ወፍሪ ዘበት ንብሔራዊ ብርሰት እንደ ህዝብ ፈጽሞ አንጠፋ በሚል መሪ ቃል የተደረገው የግንዛቤ መድረክ ማስጨበጫ ሙሉ በሙሉ መግባባትና በጋራ አቋም ተጠናቋል። ከአድማሱ ማዶ ከተራራው አናት በቁጣ የነደደ ብሶት ያጋመደው ከዓይኖቹ እሳት የሚንቀለቀል የእሳት ማዕበል እንደ ሰደድ እሳት እየተዛመተ ነው። የጀማሪ ካድሬ የስድብ አፍ መላቀቂያ የአድራሽ ነቢያቱ የጥላቻ መርገብ መድፊያ ተደርጎ ላለፉት 7 ዓመታት ሲወገር ሲረገም የከረመው ሰሜናዊው ሀበሻዊው ህዝብ ሆ ብሎ በጋራ ተነስቷል። አትጠልቅም የተባለችው የ4 ኪሎ ፀሐይ መጥለቂያዋ ተቃርበዋል። ፍርሃት የኦህዴድን መንደር አርዶታል። ብርክ የያዘው ሚዲያ ሰራዊት 24/7 ሰዓት ጽምንዶንና አንድነቱን ሲራገም ይውላል። አንዴ ካይሮን ሌላ ጊዜ ካርቱምን ከአስመራ ጋር እየደመረ ጠላት ፍለጋ ድንበርና ውቅያኖስ አቋርጦ ይባዝናል። ደጋዳሞት ላይ ሲመታ ካይሮ ላይ ያለቃቅሳል። ቤተ አማራ ላይ ሲጀለጥ ካርቱም ላይ ድንኳን ጥሎ አስመራ ላይ እዝን ይቀመጣል። ጭንቅና መባዘን የኦህዴድ ልዩ መልክ ሆነዋል። ይህ የዘመንና የታሪክ መታጠፊያ ነው። አማራንና ተጋሩን በፋሽስትና ደርቡሽ ላይ ያነሱትን ክንድ በኢምሬት ተላላኪው የኒዮ ፋሽስት ላይም ያነሱታል። የኦህዴድ ብልጥግና ድንኳኖች ይታወካሉ። 4 ኪሎን እንደ ደመና የከበበው ዶፍ ዝናብ ይዘንባል። መብረቅና ነጎድጓዱ አስገምግሟል። በረዶ የቀላቀለው ሽንፍር ከሰሜን ተነስተዋል። አዲስ አበባም ይደርሳል። ንዝረት በንዝረት አሁን በሰሜናውያን ሰዓት አቆጣጠር ከንጋቱ 11:45 ነው። እየመጡ ነው። ድል የህዝብ ነው። አዘጋጅቼ ያቀረብኩላችሁ እስማኤል ዳውድ እንድሪስ ነበርኩ። ባላችሁበት መልካም ጊዜ፣ መልካም ምሽት፣ መልካም ቀን